ዝንቦች ሁልጊዜም ቢሆን ማረፊያቸው ቆሻሻ ቦታ ነው። ንቦች ደግሞ ጥሩ ቦታ፣ መዓዛ ያለው ቦታ፣ የሚማርክ ቦታ፣ ቆንጆ ቆንጆ ነገር የሚገኝበት ቦታ ላይ ነው ማረፊያቸው። ሁለታችሁም ለራሳቸው ልክ ናቸው። እኛ የቱ ጋር ነው? ንቦቹ እነማን ናቸው? ዝንቦቹ እነማን ናቸው? እሱን ትንታኔ ውስጥ አልገባም። ሆኖም ግን እንደ ንቦቹም እንደ ዝንቦቹም ሆነን የመኖር ፍቃዱ በእኛ ነው፣ ውሳኔውም በእኛ ነው። ስለዚህ እንደ ንብ ለመኖር ስትፈልጉ መዋያችሁን አስተካክሉ። የምትውሉበትን ቦታ፣ የምትሄዱበትን ቦታ፣ የምትገኙበትን ቦታ ለይታችሁ ወቁ። ቦታችሁን አስተካክሉ። የተሻለ ቦታ መገኘት ነው የምትፈልጉት። ትልቅ ዓላማ ነው ይዛችሁ እየተጓዛችሁ ያላችሁት። ለዓላማችሁ ትክክለኛውን የሆነ ዋጋ ነው እየከፈላችሁ ያላችሁት። ትክክለኛ ቦታ ነው እየተገኛችሁ ያላችሁት። በህይወታችሁ ያስቀመጣችሁት ግብ አለ፣ እቅድ አለ፣ ህልም አለ፣ ዓላማ አላችሁ፣ ድሪም አላችሁ። ለድሪማችሁስ ምን ያክል እየሰራችሁ ነው? እየዋላችሁትስ የት ነው? ያንን ግብ የሚያሳካበት ቦታ ላይ ነው የምትውሉት ነው ወይስ እንደ ዝንቦቹ የማይመለከታችሁ ቦታ ላይ ነው የተገኛችሁ ያላችሁት? ስለዚህ መዋያችሁን አስተካክሉ። የምትሄዱበትን ቦታ አስተካክሉ። የምትገኙበትን ቦታ አስተካክሉ። እጃችሁ ላይ ባለው ሲስተም ተጠቀሙበት። ሰው እጁ በላይ ባለው ሲስተም ተጠቅሞ በጣም ብዙ ውጤቶችን እያመጣ ይገኛል። በጣም ብዙ ነገሮችን እየተጠቀመ ይገኛል። እናንተስ ከማን ምን ታንሳላችሁ? እውቀት ስለሌላችሁ ነው? ትምህርት ስለሌላችሁ? ዶክመንት ስላላያዛችሁ? ማስተር ስላላያዛችሁ ነው? ምን ጎሏችሁ ነው? መልክ ጎሏችሁ ነው? ስኬት መልክን አይጠይቅም። ስኬታማ ለመሆን ስትፈልጉ እውቀት ሊኖራችሁ ይገባል። እውቀት ማለት አልተማራችሁም ማለት ስኬታማ አትሆኑም ማለት አይደለም። ብልህና አስተዋይ ሁኑ። አሁን ለመማር ፈቃደኛ ሁኑ። አሁን ለመማር ፈቃደኛ ሁኑ። አሁን ባላችሁበት ሰዓት መማር ትችላላችሁ። አሁን ባላችሁበት ሰዓት ስኬታማ መሆን ትችላላችሁ። አሁን ባላችሁበት ላይ የተሻለ ቦታ መድረስ ትችላላችሁ። የተሻለ ነገር ማግኘት ትችላላችሁ። ነገር ግን እናንተ ፈቃደኛ መሆን ይጠበቅባችኋል። ምክንያቱም በህይወታችሁ ፈቃደኛ ስትሆኑ ነው ማንኛውም አይነት ነገር ማሳካት የምትችሉት። አንድ ሰው አንድን ነገር ለማድረግ ፈቃደኛ ካልሆነ በአንገቱ ስባጎ ተደርጎ ያንን ነገር እንዲያሳካ አይደረግም። ስለዚህ እናንተ ለራሳችሁ ፈቃደኛ ሁኑ። ለራሳችሁ እችላለሁ በሉት። ማንም ትችያለሽ ትችላለህ እስከሚልህ አትጠብቂ። ሁላችሁም ቢሆን ማሳካት ትችላላችሁ። ሁላችሁም ቢሆን ያሰባችሁበት መድረስ ትችላላችሁ። ሁላችሁም